Dylan, welcome to Ethiopia, the land of origin, a country full of history, culture, and unforgettable real-life experience. And now, welcome to Harar. Harar is a UNESCO World Heritage City. Harar is the most beautiful city and the heartbeat of Eastern Ethiopia. Harar is a living museum of culture and tradition. Harar is a place with over 1,000 years of history. We heard the first thing you want to experience in Ethiopia is the hyena feeding tradition here in Harar. One of the most unique cultural experience on the entire African continent. Something people travel across the world just to witness the hyena feeding experience. You will not just watch, you feed the hyenas face to face here in Harar. To this unforgettable experience, this moment will stay with you forever. Welcome to Ethiopia. Welcome to በቃ እግዚአብሔር ገና ከጀርባ ለምን እኔ ጋር ሲሆን እንደዚህ ሆነ? Yes. Settle, but I say you settle. He settle. سلام حربي يمبر دايم حبيبي زيد قرتي ما حدا جوا بيزحز على قبيلة جبي قرني أفريقيا بعد جبي ما لحمم تفعل صدي نسيا لها كبيمم يونسكو بيتاجل You can get a stick out and you can't see where his meat and በቃ እግዚአብሔር ገና ከጀርባ ይቀራል። ለምን እኔ ጋር ሲሆን እንደዚህ ሆነ? Yes. Settle, but I say you
ይሰጠው ለየለት አባያት ደፈራ የቱም ሰ እኛ ነው ሞትኩኝ እኔ በቃ አንድ ጊዜ ዋሞር ዘላስተዋል እሺ አባታ አዶናይ በጣም ነው የምወድህ፣ በጣም ነው የማከብርህ። ለሀገራችን ምርጥ ሰው ነህ፣ የፍቅር ሰው። ሀረር ስለመጣ በጣም ደስ ብሎኛል። እወድሃለሁ፣ አከብርሃለሁ። ሁለት ሺህ በላይ ቤቶች አሉ። 48 ሄክታር መሬት ውስጥ ነው ያለው። የጀበል ተከታተለ 500 ዓመት አልፎታል። ረጅም ጊዜ ነው። እዛ ዝገኝ ይሄ ቤት በባህሪው የራሱ የሆነ ባህሪ ያለው አንደኛ ሙቀት ባለ ሰዓት ተከታተለ ምክንያቱም ቀን ሙቀት ከሆነ ማታ የሰበሰበው እንቅስቃሴ ይለቅና ከዛ በኋላ ደግሞ ጠዋት ያለው ይቀበላል። ቤቱ የተሰራው ድንጋይ ቱፋስቶን በሚባል ድንጋይ አይነት ነው። ውስጡ ያለው ወይም ስስ በሆነ በእኛ ባህ ድንጋይ የሚባለው ባህላዊ ሀሽ የሚባለው ሀሽ የሚባለው በእንግሊዝኛ ቱፋስቶን የሚባለው ነው። ከቮልካኒክ እንትን የሚፈጠርና ከብስባሽ ህይወት ያላቸው ብስባሾች ከአንድ ዓመት ዝም ተለጥሟል የሚፈጠር የድንጋይ አይነት ነው። በጣም ስስ ነው። የመጣበት ባህል ያለው ረጅም ጊዜ የሚቆየት እንትና ጣሪያው ደግሞ ይሄ ነው። ደርብ ይባላል። ከላይ የተለሰነ ነው። እንትን አድርጋችሁታል። ይታደሳል። በየዓመቱ ይታደሳል። አሁን በየዓመቱ የሀረር ቤቶች ይታደሳሉ። ሰላም ሰላም ጋይስ፣ የትናየት እየተቀብላናለች እንደምትመለከቱት። ይኸው እንዴት ነሽ የትናየት? ደህና ነሽ? ከዲላን ጋር ማስተዋወቂያቸዋለሁ፣ ነግሬያቸዋለሁ። እነዚያን በደንብ ጎበዝ ሞቲቬሽናል ስፒከር እንደሆነች ሰው እንደምታነቃቂ እንደምታበረታቺ ነግሬያቸዋለሁ። እኔናት እንዴት ነሽ? አሁን ገና መንገዶች አየኋቸው። በጣም እመጣለሁ ብለኸኝ ነበር፣ ቃል ገብተናል። ያው መተናል። አሁን ለአንድ ምሽት ነው እነሱ ለማስጎብኘት ከዛ ደግሞ ሰፋ ብለን ማለት ነው። የስ ቃል ገብተናል እና ሌትስ ጎ ይህ የዴላንና የአዶናይ የሀረር ቆይታ በኢትዮጵያ ያላቸውን ቆንጆ ትዝታ የሚያሳምር ከመሆኑም በላይ የሀረርን ልዩ ባህልና የሰውና የዱር እንስሳትን አስገራሚ ትስስር ለተከታዮቻቸው በድጋሚ ያስመሰከረም አጋጣሚ ሆኗል። شامنا